ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በሙሉ እንዴት ናችሁልኝ? እኔ ጋር እግዚአብሔር ይመስገን በጣም ሰላም ነኝ። በመላው ዓለም የምትገኙ ውድ የሀገሬ ልጆች በሙሉ ባላችሁበት በምትኖሩበት ሰላማችሁ ብዜት ይበልልኝ። እንግዲህ ዛሬ ወዶችዬ ዛሬ በአዲስ ቪዲዮ ከች ብዬላችኋለሁኝ። እስቲ እንግዲህ ዛሬ ደግሞ ያው በነገራችን ላይ ሴትዬ እኔ መዳሜ ማለት ነው አበባ በጣም ነው የምትወደው። አረንጓዴ ነገሮች ቤቱ የሞላ በአረንጓዴ ነገሮች ነው። በጣም ነው የሚገርመኝ እኔ ማለት ነው። እና ቤቷ ያው አረንጓዴ ነው በቃ እንዳለ ቤቱ ሁሉ አበባ አበባ ነው። በጣም ነው የምትወደው ተፈጥሮ ነገሮች ማለት ነው። ሁላችንም ያው የምንወድ ነው። እስቲ እንግዲህ ዛሬ ያው ወጣ ብላለችና እስቲ እንግዲህ እስቲ አበባ አጠጭልኝ ብላኛለች። እኔ ማርያምን ነው የምላችሁ። እኔ ድሮ ምንም አይመስለኝ ነገር የሆነ በቃ ሴትዬ ስታረግ ምናምን ግን የሆነ ውበት አለው። በጣም ደስ የሚል እግዚአብሔር ነው የምላችሁ። እንግዲህ ዛሬ ውዶችዬ እንግዲህ ለአበባ ላጠጣላችሁ ነው። ያው አብዛኞች እንግዲህ አበባ ጠጡ ሲባሉ አንዳንዶች ያው ብዙም ከባድ ስራ የሚመስላቸው ስለሆነ ከባድ ስራ አይደለም፣ እንደውም ደስ ነው የሚለው። የሆነ ስትንከባከቡት በጣም ነው ደስ የሚለው ማለት ነው። በነገራችን ላይ ሴት ልጅና አበባ አንድ ናት ይባላል። ምክንያቱም ሴት ልጅ ሲንከባከቧት እያደረች ትፈካለች። አበባም ልክ እንደዚህ ነው ማለት ነው። ያው በስድስት ወር ነው የሚቀየረው አበባው ማለት እስከ 6 ወር። ከዛ በኋላ ደግሞ ይበላሽና እንደገና ደግሞ ሌላ አዲስ ነው የምታመጣ። እስቲ እንግዲህ በተከታታይ ያሳያችኋለሁ ማለት ነው ውዶችዬ። በነገራችን ላይ እህት ወንድሞቼ ባካችሁ እኔ ያው መለምን አወድም ታውቃላችሁ። ሰብስክራይብ አድርጉኝ፣ ላይክም አድርጉኝ፣ ኮሜንትም አድርጉልኝ ማለት ነው። ያው እንግዲህ አረብ ሀገር ታውቃላችሁ በስራ ስለምንወጠር ብዙም የተለየ ቪዲዮ ስለማናመጣ የሆነ በተለይ ቻናል የምትፈልገው ለሀገሬ ስገባ ብዙ ነገር ለመስራት እንደ እግዚአብሔር ፍቃድ ስላሰብኩኝ ከዛ ነው ውዶችዬ። እና ላይክ አድርጉን፣ ሼርም አድርጉልን፣ ኮሜንትም አድርጉልን ውዶችዬ። ያው እንግዲህ ከዚህ አበባ አለ ራሱ የሚገርማችሁ እንደዚህ ነው። አረንጓዴ ነገሮች በጣም ትወዳለች። እና እስኪ ላሳያችሁ የውጭውን ውዶችዬ። ያው እንግዲህ ይሄን ይመስላል። እዚህ ጋር ነው አበባው ያለ። የቤቱ በር ነው። ደስ ነው የሚለው ልነግራችሁ አልችልም። በጣም ነው ደስ የሚለው። በጣም ነው የምትወደው ሴትዬ እግዚአብሔር ነው የምላችሁና እንግዲህ አሁን ውሃ አጠጭልኝ ብላኝ ነው። ያው ብዙም አላውቅም ግን ሴትዬት ግን በስማም እንዴት እንደምትንከባከበው ልነግራችሁ አልችልም። በጣም ነው የምትወደው ማርያም ነው የምላችሁ። ያው እንግዲህ እዚህ ጋር እንግዲህ ላጠጣላችሁ ነው። በጣም ነው ደስ የሚለው ማርያምን ነው የምላችሁ። አተ እንደው መዳማችሁ ባትላችሁ እግዚአብሔርን እናንተ ካላችሁ የምትችሉ ከሆነ ማርያምን ተንከባከቡ። በጣም ነው ደስ ይላል። አገራችሁ ደግሞ ስትገቡ ለቤታችሁ ትዳር ስትይዙ በቃ ትለማመዳላችሁ ማለት ነው። ሴትዬ በነገራችን ላይ እኔ በጣም ነው ማደንቃት። እዚህ ጋር እንደዚህ አድርገው ራሱ የሚገርማችሁ የሆነ እንትን ክሬም ይሆናል አይደለ? ክሬም ነገር ሁሉ አለው። ማርያምን ነው የምላችሁ ገዝታለት ልክ ያንን እንትን ትለዋለች ትነሰንስበት ይዘን ሰዓት በጣም ነው ወዙ ጠፍጠፍ የሚለው። እዚህ ጋር አለ። እንዴት ደስ እንደሚል ልነግራችሁ አልችልም ውዶችዬ። ይሄን ይመስላል። እዚህ ጋር ይሄን ይመስላል ውዶችዬ። በጣም ነው ደስ የሚለው እና አንዳንድ ጊዜ እኔና ልጆች ከዚህ ቁጭ ብለን ማለት ነው እዚህ ጋር ቁጭ ብለን እንጫወታለን ማለት ነው። በጣም ነው ደስ የሚለው። በጣም የሆነ ቤትን በጣም ነው የሚያሳምረው። ይሄ ውዶችዬ እንግዲህ ተይማለ። እስቲ እንግዲህ ደግሞ ሌላ ቦታም ስላለ ያንንም ማሳያችኋል። ይሄ ውዶችዬ እንግዲህ ከዚህ ደግሞ ይሄኛው ነው። በጣም ነው የሚያምር። በነገራችን ላይ በ6 ወር ነው የሚቀየረውና የዛሬ በፊት በጣም ደስ የሚል ነበረ። በጣም የሆነ እንትን ነበረው ማለት ነው። ያው አሁን ደግሞ ይሄን ሌላ ቀይራ ያመጣች ማለት ነው። ሌላ ከለር ማለት ነው። እና በጣም ነው የሚያምሩ ውዶችዬ። በጣም ነው ግን በነገራችን ላይ እኔ ወደው እንደመጣው አካባቢ እዚህ ቤት በጣም ግቢው ሁሉ የሆነ ነበረ። ግን ያው ሴትዬ አሁን ሁሉን ነገር የሆነ እቃ ነበረው ብዙ። በተለይ እዚህ ሰፈር እዚህ ነበረው እቃ በጣም የሚያስጠላ እቃ ብዙ ነበር። ብረታ ብረት ምናምን ተሰባሰበ ያን ሁሉ አስነስታ ምናምን አሁን ቤትን እንዴት እንዳደረጋቸው እዩት እንግዲህ እንዴት እንደሚያምር እዩት። ማርያምን ነው የምላችሁ። ደስ ነው የሚለው ብታዩት፣ በጣም ደስ ነው የሚለው። ሴት ልጅ ማለት ለቤት ውበት ናት። ማርያምን በተለይ ንጽህና ያላት ሴት በስማም ቤቷን እንዴት አድርጋ መቆጣጠር እንደምችል ወይኔ በስማም። አንዳንድ ጊዜ ማለት ነው አንዳንድ ጊዜ ስደት አሪፍ ነው። ብዙ ነገር ያስተምራችኋል። ማርያምን ነው የምላችሁ። ያው ከራሳችሁ ያላወቃችሁትን ከሰው ብዙ ነገር አውቃችሁ የራሳችን የተሰጠን አለ። ነገር ግን ደግሞ ከሰው ብዙ ነገር የምታዩታለ። እኔ አሁን ከዚህ 4 ዓመት ከተቀመጥኩባት ሴትዮ ልቅስ ይቻውን 9 ወር አልፎኛል። ይቺ የተቀመጥኩት ብዙ ነገር ነው ያስተማረችኝ። ማርያምን ነው የምላችሁ። በጣም ወላችሁ እዚህ ጋርም አለ እንደዚህ ነው። በጣም ያምራል።
በጣም ቆንጆ ነው። በቃ ቤቱን ሴትዮ አሳምረዋለች እላችኋለሁ። በዚህ በጣም ነው ማደንቃት። መዳሚ ጀግና ሴት ናት። ማርያምን ነው የምላችሁ። በጣም ነው ማደንቃት እኔ በጣም እና ውዶችዬ እንግዲህ ይችን ላሳያችሁ ብዬ ነው ውዶችዬ። እንግዲህ ላይክ አድርጉኝ ሸርም አድርጉ እሺ ውዶችዬ። እንግዲህ ደግሞ እንደኔ ዝቅተኛ ያላችሁ ዩቲዩበር በርቱ፣ ማርያምን ዩቲዩብ ክፈቱ፣ ብርቱ፣ ስሩ። አገራችን በተለያየ ገጠር ያላችሁ እህቶች ብዙ ነገር ትሰሩበታላችሁ። ሌላ እምነት ተከታዮችም የራሳችሁን እምነት ታስገነቡበታላችሁ። እኛ እንደውም ክርስቲያኖች ደግሞ ቤተክርስቲያን ይሰራል። በቃ የሌለ ቤተክርስቲያን ወደ ሚዲያ ያመጡ ብዙ ነገሮች የሌሉ የደከሙ እንዲሁም በየቤቱ ታስረው የተቀመጡ በሽተኞች ብዙ ነገር መድረስ የሚችሉ ሰዎች አሉ በየአካባቢያችን ታውቃላችሁና እነሱን ሄደን አገር ገብተን እንራዳበታለን። በእያንዳንዳችን አካባቢ መቼም አንድ ነገር አይጠፋም ማለት ነው። ስለዚህ እህቶቼ ቻናላችሁን ለመልካም ነገር ጥሩ ነገር እሰራበታለሁ ብላችሁ ካሰባችሁ ያው ትልቅ ደረጃ የማደርሱበት ምክንያት የለም። ስለዚህ ቻናል ክፈቱ፣ ጥሩ ነገር ስሩ፣ መልካም ነገር ስሩ። የእናንተም ትጠቀማላችሁ፣ ደግሞ ሰውም ትረዳላችሁ። እናንተ ለሰዎች ምክንያት ትሆናላችሁ ማለት ነው። እና ውዶችዬ እንግዲህ የዛሬው ቪዲዮ ይሄን ይመስላል። ውዶችዬ እንግዲህ ደስ እንዳላችሁ ተስፋ አለኝ። እንግዲህ ላይክ ሸር አድርጉልኝ። እንግዲህ ውዶችዬ ያው ገና ጠጥቼ አልጨረስኩኝም። እዚህ ውሃ ላድርግበትና በጣም ነው የሚያምረው። ያው ልነግራችሁ አልችልም። እዚህ አድርግበታለሁ እና በጣም ነው የሚያምረና ውዶችዬ በሌላ ቪዲዮ እስከምመጣ ደህና ሁኑልኝ። ይሄንን ቪዲዮ ከተመቻችሁ ላይክ አድርጉልኝ ውዶችዬ። በሌላ ቪዲዮ እስከምመጣ ደህና ሁኑልኝ። ይመቻችሁ።